ይባል ጀሚል ኧረ ጌታ ይቀጭኝ ነው እንዳስተው ዘርዛሮ ጥርሴ ውስጥ ምላሴን ማስገባት አይደለም የጥርስ ዲን ትላለህ ቤቢ አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ቤተሰብ እኛ አለን። የቺፕስ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ነገር ብቅ ብለናል መተናልና ሰላም በሏ። ሰላም በይት ይቲ የነገር እንትን አይቤ ከበላች በኋላ ሁሌ እንዲ ነው እንዴ ጸባይኛ ሞንኮሮ ለዳምብኝ አይቤ ጎመን። ሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኛ ደህና ነን አልሐምዱሊላህ አለሁላችሁ። እጅግ ይባረክ እጅግ ይባረክ ቤተሰብ። ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገናለን። እጅግ ይባረክ አለች ዩቲ። እኔ አይደለሁም ሰርቻ ያበላሁሽ ጨረስክ ቤቢ? እና ቤተሰብ ይሄን በመሰለ በተንጣለለ ጎጆ ቤት ላይ ሳር ቤት ላይ ምን የመሰለ አይቤና ጎመን ጎመን በጣም አልከሰከስኩ እንደይበዙ አይቤና ጎመን ጋብዘውኛል። አልሐምዱሊላህ ከቺፕስ ባሻገር ኤቢን የጋበዘሽ ነው አይደል? ተገኘበት አጋጣሚ እንደጋበዘኝ አልችልም እንደጋበዝኩኝ ጋብዙኝ ብዬ ወጥቼ ነበረ፣ ግን ኤቢ በቃሉ ተገኝቷል። ሌሎቹ ተዋቸው። አንጀቴን በላው አፈር ብላ። እና ቤተሰብ እዚህ ቤት ላይ እኔ ብዙ ጊዜ መጥቼ በጣም እንትን እላለሁ። እንደ ፋሚሊ ነኝ ማለት እንዲህ አይነት ቦታዎች በጣም ደስ ይሉኛል አትሉ? እና ጀሚልም ከዚህ በፊት መጥቶ ያውቃል፣ ግን አንድ ማታውቀውን ነገር ላሳየው ነው። በነገር ላይ ከምግብ በኋላ ማለት ነው። ከምግብ በኋላ ተጠቅመን አይደል የምንወጣው? ከምግብ በኋላ ተጠቅመን ስለሆነ ታሪካዊ ቅርሶች ምናምን ነገር አሉበት እዚህ ቤት ላይ ማለት የመስቃንን እንትን ነው መሳይ የጉራጌ ባህል እንትን ምናምን ያሳያል። የጉራጌ ባህል የሚያሳየው ጠቅላላ በጣም አሪፍ ቅርሶች ያሉበት። እኔ ደስ ስለሚለኝ መጥቼ ምንድን ነበር የሚባለው በመስቃን? አዳብና ነው ምንድን ነው የሚባለው? አዳብና አይደለም አይደል? ሽማግሌዎች ምናምን የሚሰበሰቡት እንደነበረ ሳር ቤት ነው። አራረ ራጋ ነው። በመስቃን ባህል ፈራገዘኛ ወይም ራጋ ማለት የትኛውም ሰው ጥፋት አጥፍቶ ወይም የትኛውም ሰው በድሎ ከህግ በልጦ ማለት በህግ መፍታት ያልተቻለ በራጋ የሚፈታበት ቦታ ፈራገዘኛ ይባላል በመስቃን ባህል ማለት ነው። የደም ጥያቄ ምናምን ማንኛውም ስርዓት ይሁን እንደዛ ያን ቦታ ይባላል እና ፈራገዘኛ ያስተሳሰላው አሉ። እነዚህ እዚህ ጋር ስዕሎቹን ሳያቸው ነው ባይዙ የጠየቅኳችሁ ለዛ ነው። እና ቤተሰብ ዛሬ ግን ይሄን ከባህላዊ ነገር ባሻገር ማለት ነው ባሻገር እነሱ አይተውት ማያውቁት በአካል እናንተ አይታችሁ አታውቁም እንዴ? እኔ አሁን ማሳያችሁ ነገር ማለት ነው የምሬ ነው። እና ሲባልም ሰምታችሁ የምታውቁ አይመስለኝም። አንድ ትንሽ ልጅ ነው የ12 13 ዓመት ልጅ ነው 12 ዓመት ልጅ እርግጠኛ ነው። እና በምላሱ 18 አካባቢ ቅርጽ ይሳል ማለት አንተም ለማለት ያመረከናው ግን እንደ ጀሚል አይ እንደዛ አትበይ። እኔ ነገራችን ላይ መጥቻለሁኝ እዚህ ቤት ግን እንደዚህ እንትን ብዬ አላውቅም። እኔ ቤቱ ደስ የሚለኝ ነገር ማለት ነው ከዚህ ባሻገር ከዚህ አሁን ይሄ ፈራገዘኛ ለፈራገዘኛ ለኛ አሁን ለምሳሌ ለመስቃን ማህበረሰብ እንትን የሚባልበት ቦታ ነው ማለት ይሄ ማሳያ ነው ወጥቷል። ግን ወደ ውጪ ደግሞ ከግቢው ይሄ ግቢ ከውጪ ጀመረ የድሮ እንትኖች መሪዎች እና አፄ ሚኒሊክ ምናምን ፎቶዋቸው አለ ገና ከመግቢያ ማለት ነው። የቤርጉ ነው ከላይ እንደ አሁን ለምሳሌ እዚህ ያለንበት ቦታ ቤርግ አላቸው ለየራሳቸው ቤርግ አላቸው። እኔ በጣም ደስ የሚለኝ ነገር የምሬን ነው የሆነ ማስታወሻ ነገር አለው ወጥቷል። እኔ አሁን እዚህና ስትለኝ ሮጬ ነው የመጣሁት፣ ምክንያቱም ይሄ ነገር ማየት ቤተሰብ ደስ ይላል። በቃ ቤቱ ደስ ይላል። እና እስቲ አዲስ ነገር አለ ያለን ነገር እኛም ለማየት ጓጓን እና እኔ መሞከር አይቻልም። በነገር ላይ ከሞከርከውና ምላስን ውጠው ነው ምንም ትጠፋታለህ። እዚህ ማጅራት ይመጣል ተሽዋል ምንድን ነው ትጠፋታለህ አይደለም? አይ አንተ በጣም ትታገላለህ ከምላስ ጋር ለዛ ነው። ቤተሰብ እነዚህ ደግሞ ቀደም ጀምሮ የተጣሉብኝ ነው። አማን ስለሌለ ነው ነገር ይፈልጉኛል። ነገር ይፈልጉኛል። እኔ ነገር አልፈልግም። እንዲህ ሌላኝ
ይሄን ይችላልና አንተ ብቻ ነው የምችለው ምንም እንዳልሆነ ግን እኔ ለምሳሌ ዝም ብዬ እያወራራ 16 17 የመላስ እንትን ይችላል አንድ መናገር ነው ቁጥሩ 1 2 3 16 እና እኔ አሁን ቤተሰብ እኛም ጓጉተናል ይዘልናል እና ጀሚላ እስኪ አሳየኝ 16 ራስሽ አሳየኝ አማን ደግሞ ይችላል አማን እዚህ ጋር ቢሆን ኖር በጥፊ ነበር የሚደፋት ምላስ ስታወጣብኝ ቢያይ ማለት ነው እና አይ ግን በጣም ደስ የሚል ቦታ ነው በቁመት ብቻ ነው ትንሽ የሚበልጠው በሁሉ ነገር አንተ እኮ በጣም ረጅም እኮ ነው ያልከን ልጅ ማለት ያልከን ልጅ ነው ይሄ ነው የኔ አባት ቁጭ ለኔ አባት ሰላም አትልም ሰውን የኔ ቆንጆ ነው ደህና ነህ ስምክ እንዴት ነህ አባቴ ብስራት ትግስቱ እስኪ ቁጭ በይ ነው ደስ ኤቢ እዛ ጋር ቁጭ ያ ተነገጥኩ እንግዲህ ወደ ኋላ ምናምን ከወደኩ እያያችሁኝ ብስራት ማለት ስንተኛ ክፍል ነህ አምስተኛ ክፍል ስንት ዓመት ነው ማለት ይመስላል ሲታይ ይመስላል ብስራት አሁን ድምጽን ከፋ ኤቢ ማለት ነው ኤቢ ከስንተኛ ማለት ኑ ማሳያችሁ ነገር አለ ብሎ አንተን ለማየት ከዛ እዚህ ድረስ መተናል ያሉ የት መሰለ ጠራይ ጮቆረርን ያሉት ያለ ማለት ነው ከተማ አላሳያችሁ ብዬ ፎቅ አሳይቼ አዝናንቼ ኮካ አጠጥቼ ጣፋጩ ነገር እያለ ነው የሚሰው ጣፋጩ ነገር ያጠቁሩ ነገር አጠጣኝ በነገራችን ላይ ለሁሉም ሰው ለተፈጥሮ አንዳንድ ነገር ይሰጠዋል ኤቢ ለበማውራት ተሰጥቷል እኔ ደግሞ ዝምተኛ ዝም ማለት ወላሂ ምን እንዳደረመ ወልፈልግ ስታድግ የማሽቃበጥ ስራው ደግሞ ለሷ ነው የተሰጠው አንዴ ወረዛ አሁን ግን የሁላችንንም ደርቦ ብስራት ማለት ልጅ እንዳይመስል በምላሱ የሆነ ጊዜ እንትን ምላሱን አንጥፎ እንግዳ ተቀብሏል ኢዲ ደግሞ ነው እውነት መስሎ ያዳማጥኩት እሺ ኤቢ አሁን ወደ እንትናችን ወደ ቁም ነገሩ እንሂድና ቤተሰብም እየጠበቁ ነው እኛም ጓጓን ቤተሰብም ጓጓ ሰማላውጣለን ኤቢ ፓርት 2 በቀዩ አሁን እኛን ቁጥራለን አንተ የምትችለውን በሙሉ ታሳየናል ቀስ ብላ አሳየኝ እሺ እኔ እንዳልደነግጥብህ ጀምር 1 2 ገለበጠው ምላሱን ተገልብጦ ነው አንቺ አፍንጫሽን እንትን ያለሽ በምላስሽ አረ በጂ ማለት ነው አረ 5 አረ አፍንጫ ውስጥ አስገባ አረ በረዘ አስደነሰው አረ ዶናት ነው የሚመስለው ተው ምላስ አይደለም ኤቢ ይሄ ምላስ አይደለም ተው ሰጠኝ አላሁ አክበር 13 ይገለባበጣ ምላስ አይደለም ተው ኤቢ የሆነ ነገርም አለ ቁርአኑን ጀመረች እዚህ አላሁ አክበር እያሰቡ አይደለ እየዋጠው እንደሆነ ነገር ይኸውልሽ ሰነጠቀው ሁለት ነገር እልህ 16 ወይኔ ሳንቆጥር በቃ ወደ 50 ምናምን ዝም ብሎ በቃ ወላሂ በጣም እኔ ምን አለ እንዴ እስኪ በኖርማል ምላስ ግን በጣም የምትወደው ለአንተ የሚቀል ፌቨራይት የትኛው ማለት በጣም መጀመሪያ የጀመርኩት እስኪ ወይኔ ነገር አረ ብዙ ነው የሀገር ምላስ አይደለም ድርም ምላስ አለ የሀገር አንተ ግን ኖ እንደ ዶናት የመሰለኝ ነገር ያስደነሰውን አሳይ ሂድ አንተ ዝም ወላሂ ላዚም የሆነ የተነፋፊኛ ነገር ማለት ነው እንዲህ ሲባል ኧረ ጌታ ይቀጭኝ ነው እንዳስተው እኔም ችለው አንቺ ማውራት ብቻ ነው ብቻ አይደለ ወደ እኔ የምታየው እንዲሁ ዳ ወደ እኔ የምታየው ኧረ በጣም ጎበዝ ነህ ግን ማለት መቼ ነው የጀመርከው ግን ሶስተኛ አሁን ስንት ነህ ከሁለት ዓመት በፊት ጎበዝ ነህ አሁን ማለት ነው ቤተሰቦች ወላሂ ላዚም እኔንን አልጠበቁኝም ነበር አሁን እንደዚህ አይነት ልጆች ትልልቅ ቦታ ላይ መድረስ የለባቸውም ይመር አይ በጣም ምን ላይ እኮ ቀርቧል ሰይፉ ላይ ይቻለው ይመስለኝና ቡታጀራ ውስጥ ደግሞ እንደዚህ ያለ ብዬ አላሰብኩኝም ነበር እውነቱን ለመናገር
እና ደግሞ እርግጠኛ ነኝ ነፋል ሌሎች ልጆች ቡታጅራ ውስጥ አለ ጓደኞች ሁሉም አሳይተካቸው አባል ሁሉንም እሺ እንዳንተ ሁሉም ይችላሉ አይችልም ትንንሽ ግን አንተ ትበልጣቸዋለህ እኛ ያገኘነው ቤተሰብ እሱን ነው በቀጣይ ደግሞ ሁሉንም እንደምናገኛቸው ተስፋ አደርጋለሁ እኔ አይቻላቅም እምር ቻገን እንጃ አሁን ቤት ላይ ምናምን ማዘር ምን ትላለች ለውጣዋል ምላሱ ይገባል ነው ወላሂ ነው ያወጣው መስሎኝ ነበር ምናምን ሲል አንተ ምላስን ገልብጠው ነው ቅድም እስኪ ገልብጠው አራዳ አጥንት የለውም አጥንት የለውም ምላሱ ዲገለብቷል በኢየሱስ ክርስቶስ አንቺ መስሪ እንደ ይሄ አሁን ውሃ ይዛል ማቆሪያ ወደ ሊትር ይዛል ቪዲዮ አትሞክሩ እንዳትጠው እኔ የጥርስ ታለንት ነው ያለኝ የቦረቦረ ጥርስ ምንም ታሳዩ ዘርዛራው ጥርስ ውስጥ ምላሴን ማስገባት አይደለም የጥርስ ዲን ትላለህ መስራች ቤተሰብ በጣም ደስ ብሎናል ልጁም በጣም እንትና ችሎታ አለው ጎበዝ በርታ ያው ትልቅ ቦታ ደግሞ ደርሶ እንደምናየው እርግጠኛ ነኝ ማለት በታለንት አለው በጣም በታለንቶቹ ደግሞ ትልቅ ቦታ ደርሶ እንደማየው እርግጠኛ ነኝ እኔ ነገር እየጨነቀኝ ነው ወላሂ እየጨነቀኝ ነው ጎበዝ ብስሬ በዚሁ አጋጣሚ ኤቢ እናመሰግናለን ለነበረው ጥሩ ነገር አሳየኝ አላህ ቀንከን ያሳመረ እንዴ ሌላ ጊዜ ሌላ ነገር አሳየቻለሁ ይቅርብኝ እንዳታስደነግጥ ለነበረን ቆይታና ጊዜ በጣም ከልብ እናመሰግናለን ቤተሰብ እንወዳችኋለን ይሄን ልጅ ደግሞ አበረታቱት እና አበረታታው በኮሜንት በደንብ አበረታቱት እንደማታሳፍሩ ተስፋ እናደርጋለን እኛ ማድረግ ማለት እኔ አሁን ማገዝ ካለብን ምናምን ለበለጠ እናግዛለን ብስሬ እንወዳችኋለን ቤተሰብ ደህና ሁኑልኝ ሰላም ሁኑልኝ አረ ቆይ ስሳደብ ገብቷል ቆይ ምንድነው ቀደም የምትዩ ቤተሰብ ከልብ እንወዳችኋለን በያላችሁበት ሰላማችሁ ብዝት ይበልልን ሰላም